ይህን ቃል ኪዳን ካላወቃችሁ በጣም ነው የምትቆጩት። ስለዚህ የቪዲዮ አቅም እንዲኖረውና ብዙዎች ጋር እንዲደርስ 5-10 ጊዜ ኮፒ ሊንክና ሼር አድርጉልኝ። ይሄ ቃል ኪዳን የተገባላት ለንጽሕተ ንጹሐን ለቅድስት ድንግል እመቤታችን ነው። ገቢውም ልጇ ተወዳጁ ጌታችን ኢየሱስ ክርስቶስ ነው። ቃል ኪዳኑ ምን መሰላችሁ? 5ቱን ሐዘናት እያሰበ አቡነ ዘበሰማያትና በሰላመ ቅዱስ ገብርኤል መልአክ የሚለውን ወይም አባታችን ሆይ የሚለውንና በመልአኩ በቅዱስ ገብርኤል ሰላምታ የሚለውን ጸሎት ያን ሐዘንሽን እያሰበ የጸለየውን ሰው ኃጢአቱን ይቅር እለዋለሁ፣ ባህረ እሳትን አሻግረዋለሁ፣ ከመሞቱ ከ3 ቀን በፊት እገለጽለታለሁ ብሎ የእመቤታችን ቃል ኪዳን የገባላት ትልቅ ጸሎትና በረከት ያለው ቃል ኪዳን ነው። ስለዚህ ምን መሰላችሁ? የእመቤታችን 5ቱ ሐዘናት ምንድናቸው ብላችሁ ከተጨነቃችሁ እነሆ እንላችኋለሁ። የመጀመሪያው ስምዖን በቤተ መቅደስ ሕፃኑን አይቶ አይሁድ እንደሚገድሉትና በእመቤታችን ሕይወት ደግሞ ሰይፍ እንደሚያልፍ ትንቢት የተናገረ ጊዜ ነው። ሁለተኛው ደግሞ በ12 ዓመቱ ቤተ መቅደስ ጠፍቶ ለ3 ቀናት ባላገኘችውና ባዘነች ጊዜ ነው። ሶስተኛው ደግሞ እጅና እግሩ ተይዞ በጲላጦስ አደባባይ ለፍርድ በቆመ ጊዜ ነው። በአራተኛው ደግሞ በዕለተ ዓርብ በመስቀል ላይ ልጇ ወዳጇን ኢየሱስ ክርስቶስን በሰቀሉት ጊዜ ነው። አምስተኛ ሐዘኗ ደግሞ ወደ ሐዲስ መቃብር ባወረዱት ጊዜ ነው። እነዚህ 5ቱ የእመቤታችን ሐዘናት ይባላሉ። እነዚህን እያሰብን ከጸለየን ከእመቤታችን ቃል ኪዳን እንሳተፋለን። ወዳችኋለሁ።